ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮ ላይ የምናየው የኮምፒውተራችንን ካች ሚሞሪ በማጽዳት እንዴት የኮምፒውተራችንን ፍጥነት መጨመር እንደምንችል ነው። ተከታተሉኝ። በመጀመሪያ ካች ሚሞሪያችን ምን ያህል እንደሆነ ለማየት እዚህ ጋር ወደ ታስክ ባሩ ጋር በመምጣት ራይት ክሊክ እናደርጋለን። ከዛ እዚህ ጋር እንደምታዩት ታስክ ማናጀር የሚል አለ። እሱን ክሊክ እናደርጋለን። ከዛ ይሄንን ዊንዶ ያመጣልናል ማለት ነው። እዚህ ጋር እንደምታዩት በግራ በኩል እነዚህን ኦፕሽኖች ይሰጡናል። እዚህ ጋር ፐርፎርማንስ የሚለውን ክሊክ አድርገን እዚህ ጋር ሚሞሪ የሚለውን ክሊክ ስናደርግ እዚህ ጋር እንደምታዩት ካሽድ የሆነ 2.1 ጂቢ ይዞብናል ማለት ነው። ስለዚህ እሱን በመቀነስ የኮምፒውተራችንን ፍጥነት መጨመር እንችላለን ማለት ነው። እሱን ለመቀነስ በመጀመሪያ ወደ ዌብ ብራውዘራችን እንሄዳለን። ከዛ ወደዚህ ዌብሳይት እንሄዳለን። ራም ማፕ የሚባል አፕሊኬሽን ዳውንሎድ ለማድረግ ማለት ነው። ሊንኩን ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ስክሮል በማድረግ እዚህ ጋር ዳውንሎድ ራም ማፕ የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር እንደምታዩት ዳውንሎድ ማድረግ ይጀምራል ማለት ነው። ዳውንሎድ የተደረገውን ለማየት ወደ ዳውንሎድስ ፎልደር እንሄዳለን። እዚህ ጋር እንደምታዩት ራም ማፕ አለ። ራይት ክሊክ በማድረግ እዚህ ጋር ኤክስትራክት ኦል የሚለውን ክሊክ እናደርጋለን። ከዛ ኤክስትራክት እንለዋለን። እንደምታዩት ፋይሉን ኤክስትራክት አድርጎልናል ማለት ነው። እዚህ ጋር ራም ማፕ 64 የሚለው ላይ ራይት ክሊክ እናደርግና እዚህ ጋር ራን አዝ አድሚኒስትሬተር የሚል ኦፕሽን አለ። እሱን ክሊክ እናደርጋለን። ከዛ እዚህ ጋር አግሪ እንለውና ኢንስታል እናደርገዋለን ማለት ነው። ከዛ እዚህ ጋር እንደምታዩት እንደዚህ ይከፍትልናል። እዚህ ጋር ኢምፒቲ የሚለውን ኦፕሽን ክሊክ እናደርግና እዚህ ጋር ኢምፒቲ ስታንድ ባይ ሊስት የሚለውን ክሊክ ስናደርግ የኮምፒውተራችንን ካች ሚሞሪ ያጸዳልናል ማለት ነው። አሁን እዚህ ጋር እንደምታዩት ይህንን ክሊክ እናደርገውና ከዛ ተመልሰን ወደ ቅድሙ ፋይል ስንሄድ እዚህ ጋር እንደምታዩት ከ2.1 ጂቢ ወደ 72.9 ሜጋባይት ቀንሶልናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሌላ እንዳሳያችሁ የምፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሰላም ነው።